ሰላም ሰላም የእናንተ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እንዴት ናችሁ ወይ? ሰላም ናችሁ ወይ? አለሁላችሁ። እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን እላችኋለሁ። ዛሬ ነጥላችን እንደለበስንንና ብዙ ነገር አስታወስኩኝ። ብዙ ነገር ለኋሊት ሄድኩና በቃ በጣም አስታወስኩ። እና ፍስለታ ስትመጣ ልጅነቱን የሚያስታውስ ሰው እላለሁኝና በተረፈ እስቲ ቆይ መጀመሪያ ሰላም ሰላም፣ እንዴት ናችሁልኝ? እናንተ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እንኳን አደረሳችሁ ለእመቤታችን ለፍስለታ ማለት ነው። እንኳን አደረሰቻችሁ እላለሁኝ። እና ደግሞ አንዳንዴ እኔ እንዳይሰማችሁ ደግሞ ማለት ነው እና እንኳን አደረሳችሁ እላለሁኝ። እኔ እግዚአብሔር የተመሰገነ ይሁን። ዛሬው ቅዳሴ ሂጄ ነጠሌ እንደለበስኩኝ እንዳልኩኝ ነው። በጣም ነው ደስ የሚለው፣ በጣም ደስ ይላል ማለት ነው። እና ትንሽ እስቲ እቺን ሪከርድ ባረግላችሁ ብዬ ነው ማለት ነው። እና ከብዙ ዓመት በኋላ ማለት ነው ፍስለታን ያስቀደስኩ ማለት ነው። ቅዳሴ ሄድኩ ዛሬ ብዙ ዓመት እኔ እንግዲህ አገሬ ከወጣሁ ጀምሮ ማለት ነው አዲስ አበባም ሁኜ አስቀድሳትም አላውቅም። ታውቁታላችሁ። ዘመድ እንደሆነ የራስን ጥቅም ነው እንጂ የኛን እንትን አይልምና ለሁሉም ነገር እግዚአብሔር የተመሰገነ ይሁንና በቃ ካስቀድሼ መጥቼ ቤቴ ስገባ ምንም እንትን ባይልም እግዚአብሔር የተመሰገነ ይሁን። በጣም ደስ አለኝ ማለት ነው። እና ከብዙ ዓመት በኋላ እንደገና ደግሞ እግዚአብሔር ደግሞ ከብዙ ፈተናዎች አሳልፎ መብራን ጌታችን መድኃኒታችን ከብዙ ፈተና ከብዙ ስቃይ አልፎ ደግሞ ዛሬ ደግሞ ፍስለታንን ሕፃን ሁኜ በጣም ነው የማስታውሳት። ትንሽ የኛ ሚካኤል ነው ግርማ ስብልስ የሚባለው እና ቤተክርስቲያናችን ርቀት አለውና በቃ ሰዓት ይደርስብን ሩጫችን አስታውሰው ነበር። ትንሽ ልጅ ሁኜ ማለት ነው ቅዳሴ ሰዓት እና አስታወስኩት ያን ሁሉ ማለት ነው። እና እግዚአብሔር የተመሰገነ ይሁን። ደግሞ ከስደትም ተመልሼ ደግሞ ፍስለታን ደግሞ ይኸው አስቀድሼ የመጀመሪያ ቀንዋን እና እውነት እናንተም በስደትም ያላችሁ የስደት ጓደኞቼ፣ እህቶቼ፣ ወንድሞቼ እናንተም ደግሞ ሀሳባችሁን እቅዳችሁን አሟላችሁ የመችስ የኛ ቅድም ባያልቅም ደግሞ እንደዚሁ ለሀገራችሁ በሰላም በጤና ደግሞ አቆቷችሁ ደግሞ እላለሁኝ። እናንተንም በሰላም ሀገራችሁ ያስገባችሁ በሰላም እንደዚህ እኔ በጣም ጥሩ ስሜት ነው የተሰማኝ። በቃ ከጠዋት ጀምሮ ዛሬ በጣም ጥሩ ስሜት እና እመብርሃን እንደ እንትነነቷ እንደ ፍቃዷ ማለት ነው እና ፈጣሪ ሆይ እንግዲህ እና በጣም ጥሩ ስሜት ነው የተሰማኝ ማለት ነው። አስቀድሼ ያዘዋል ብዬ ነው የመጣሁት ማለት ነው። እና እግዚአብሔር የተመሰገነ ይሁን እላችኋለሁ። እና እህቶቼ፣ ስደት ጓደኞቼ፣ ቅመሞችዬ እናንተም ደግሞ በሀገራችሁ ላይ መጣችሁ እንደዚህ ለእመቤቴ ለቅዳሴዋ፣ ለበረከቷ፣ ለምረቱ፣ ለፈጣሪ ለምረት ለቸርነቱ እሱ በሰላም በሀገራችን ያግባን። ዋናው በሰላም በጤና በሀገራችን መግባታችን ነው። በዚህ ሰዓት ይሄን ነው የምለው። በተረፈ በያላችሁበት ደግሞ የመብርሃን በረከት አይለያችሁ እላለሁኝ። የእመቤቴ በረከት አይለያችሁ እላለሁኝ እና በጣም ጥሩ ስሜት ስለተሰማኝ ነው እና በቃ ልጅነቴን አስታወሰኝ ማለት ነው። በጣም ልጅነቴን አስታወሰኝና እግዚአብሔር የተመሰገነ ይሁን። ለዚህ ሰዓት ለዚህ ደቂቃ ድረስና አምላክ ክብር ምስጋና ለሱ ይሁን እላለሁኝ። እናንተም ደግሞ እንግዲህ በሰላም መታችሁ ደግሞ እንደኔ ደግሞ ለማመስገን ያብቃችሁ። የኛ ፍላጎት አያልቅም። አሁን ራሱ ወደዛ እዚሁኝ ወደዛ ነው የማየው ማለት ነው። ምንም ፍላጎት አያልቅም ማለት ነው እና እመቤቴ ሆይ እንግዲህ አንቺ በቃ አንቺ እንደ ፍቃድሽ እላለሁኝና እመቤቴ ሆይ አንቺ እንግዲህ አንቺ ታውቂያለሽ፣ በእኔ ህይወት ያለሽ አንቺ ነሽ። መድኃኒዓለም ሆይ አንተ እንደ ፍቃድህ እላለሁና
እኔ ከብዙ ሞት ከብዙ ፈተና ከዛ ካለውበት ማለት ነው ከዚህም መጥቼ ራሱ አሁን ያለፈው ይፍቱኝ ማለት ነው የፋሲካ የዛን ጊዜ ራሱ ከሞት ነው የተረፍኩት። እና እንግዲህ አላቅም እሱ መድኃኒዓለም ሆይ አንተ እንደ ፍቃድህ እንግዲህ በእኔ ህይወት በእኔ በሁሉም ነገር ያንተ ነው ያለኸው። ከሞት ያተረፈኝ አምላክ ከዛ ሁሉ ነገር ያተረፈኝ አምላክ እለዋለሁ። እንኳን ሰው ሀገር ላይ ሆኖ እና ይሄን ነው የምላችሁ። መብራን በያላችሁበት ተጠብቃችሁ እና ቅመሞችዬ ደግሞ በነገራችን ላይ መብራን ለእናንተ ነው እንደምሰማው ለእናንተ በጣም ትሰማችኋለች። ስለዚህ ጸልዩ፣ ማታ ማታ እየጸለያችሁ ተኙ። ቢደክማችሁም ትንሽ ሰዓት ጸልያችሁ ተኙ፣ ጸሎት አድርጉ። በቃ በሁሉም ነገር ባላችሁበት እንድጠብቃችሁ የተረጋጋ ረጋ ብላችሁ ራሱ ስራችሁን ትሰራላችሁ። እና እኔ እዛ ማለት ነው ሳለው ጸሎቴን ጸልያለሁ በተሻለ በትንሹም ቢሆን ማለት ነው። እና ግን በቃ ረጋ በቃ ሰላም አለው። ሰላም ኑሯችሁ ስራችሁን ትሰራላችሁ ማለት ነው። እና በተረፈ እንግዲህ ደግሞ ለፍስኳ በሰላም ያድርሰን እላለሁኝ። ለአዲሱ ዓመትም በሰላም ያድርሰን እላለሁ። አዲሱ ዓመትም እየመጣ ነው። ቦሄም አለ ሁሉም አለ እላችኋለሁ። በተረፈ እንግዲህ እኔ ተስፋ አልቆርጥም። ሰብስክራይብ 0 ነው፣ ግን እኔ አልቆርጥም ተስፋ። እናንተ ሰብስክራይብ ሸርሸር እያደረጋችሁ እንትን በሉልኝ፣ ሸርሸር አድርጉልኝ ቅመሞችዬ። እኔ ተስፋ አልቆርጥም። በቃ አንድም ሰብስክራይብ የለውም። ኢንተርኔት የራሱ ሊያልቅ ነው። አሁን ኢንተርኔት መግዣ ራሱ ሀሳብ ሆኖኛል። ማለት ደግሞ አንድ ነገር ጀምር ሳላደርገው እንትን ካለ በጣም ነው የምናደደው። እና አሁን ኢንተርኔት ያው አመት ሞልቶት ሊቃጠል ነው፣ ሊያልቅ ነው በቃ ማለት ነው። እና ባይሆን ትንሽ እንኳን ሰብስክራይብ ሸርሸር አድርጉልኝ ቅመሞችዬ። ለአንድ ቅመም እንኳን ቢደርስ ሸር አድርጊ ማለት ነው። እና በተረፈ ሰላማችሁ ይብዛልኝ፣ በረከቷ አትለያችሁ። መብራን በየላችሁበት እንግዲህ ጥበቃዋ ቸርነቷ አይለየን እላለሁ። እመቤቴ ለሁላችሁም ሰላሙን ተመኘውላችሁ። መልካም ፍስለታ